ሰላም ጤና ይስጥልን እንደምንውላችኋል። ሱዳን ውስጥ አልፋሽር የምትባል ከተማ ላይ ሆስፒታል ላይ 460 ሰዎች መግደላቸውን የዓለም ጤና ድርጅት ይዞት የወጣው መረጃ ያመለክታል። ድርጊቱ የተፈጸመው በሱዳን ዳርፉር ክልል ውስጥ የምትገኘው አልፋሽር የተባለችው ከተማ ላይ ነው። በከተማ ውስጥ የሚገኘው ሳውዲ ተብሎ የሚጠራው ሆስፒታል ላይ የነዚህ 460 ንጹሃን ሰዎችን ህይወት የቀጠፉት በሱዳን ውስጥ እየተንቀሳቀሰ የሚገኘው በጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ አባላት ናቸው ሲል የተባበሩት መንግስታት ድርጅትና የዓለም ጤና ድርጅት አስታውቋል። እነዚህ ተዋጊ ቡድኖች ከ460 ሰዎች ህይወትን ከመቅጠፍ በተጨማሪ በሱዳን ሆስፒታል ውስጥ እርዳታ ሲሰጡ የነበሩ የዓለም ጤና ድርጅት ሰራተኞች የሆኑትን 4 ዶክተሮች፣ ነርስና ፋርማሲስቶችን ጨምሮ አግቶ መውሰዱንና ለእያንዳንዳቸው 150,000 የአሜሪካን ዶላር ጥያቄ ማቅረቡን ነው የገለጹት።